የዩቲዩብ ተከታታዮች እንዴት ናችሁ? አድጎጂ ቴክኖሎጂ ነው። ያው ከዚህ በፊት ቪዲዮዎችን ለቀን ነበር። ያው በሊንካችን ገብታችሁ ማየት ትችላላችሁ። መጀመሪያ ቴክኒካል የሆኑ ነገሮችን እንትን እያልን ያለ ነው። ከዛ ከቴክኒካል በኋላ ወደ እያንዳንዱ የኮፒ ማሽን ውስጥ ምን ምን እንዳለ እናሳያችኋለን። ከዛ በመቀጠል ፋንክሽኖቹ እናሳያችኋለን። ያው አብረን ተባብረን ብዙ ነገር እናውቃለን ብለን እንገምታለን። አሁን በዚህ ቶፒክ የምናሳያችሁ መታወቂያ እንዴት በሁለቱም ሳይድ ሳንታገል ምንም አይነት ትግል ሳያስፈልገን እንዴት ኮፒ እናደርጋለን የሚለው ላይ ነው። ያው መታወቂያ ይሄ ነው። እዚህ ጋር እናስቀምጠዋለን። ስታርት ቱ ኮፒ በሚል ላይ ነው ያለው መጀመሪያ። ከዛ እችን ሁለተኛዋ እነካለን። ስነካ እንደዚህ አይነት ኦፕሽን ያመጣልናል። 2-on-1 4-on-1 የሚል እነዚህ ለሃንድ አውቶች ናቸው። ኖርማሊ ወረቀቶች ያመጣችሁ 4 ሃንድ አውት 2 ሃንድ አውት አድርጉ እንዲያወጣላችሁ ከፈለጋችሁ እነዚህን መምረጥ ትችላላችሁ። ያው ለአይዲ ካርድ ደግሞ ምንም ሳትታገሉ ወረቀት መቀየር ሳያስፈልጋችሁ እነዚህን እንትኖችን እዚች አይዲ ካርድ ኮፒ የሚለው ላይ ኦኬ እንለዋለን። ኦኬ ካልነው በኋላ እንደዚህ ኤ4 ይመጣልናል። ያው መልቲ ፊደር ነው። በዚህኛው በኩል ከሆነ ስታክ ባይፓስ ወይም ደግሞ ኤ4አር የሚል እንመርጣለን። ወረቀታችን በዚህ በኩል ከሆነ ደግሞ ኤ4 እንመርጣለን። ያው እንደምንጠቀመው ነው። ይሄ ኦፕሽን ለዛ ነው የመጣው። እኔ የምጠቀመው በዚህ በኩል ስለሆነ ኤ4 የሚለው ላይ ኦኬ እለዋለሁ ማለት ነው። ኤ4 የሚለው ላይ ኦኬ እለውና ከዛ አሁን እቺን ቦታ በኮፒ እንደምናደርገው ሁሌ እቺን ጫን ሳረጋት ስካን ነው የሚያደርገው። ስካኒንግ ይላል እዚህ ካያችሁት ስካኒንግ። ከዛ ተርንኦቨር ይላል። ተርንኦቨር አይዲ የመጀመሪያውን ከፊት ያለውን እስካን አድርጎታል ማለት ነው። አሁን ቀጥሎ ያለውን ነው የሚቀረው። ቀጥሎ ያለውን ገልብጠውና ያኛው ኦሬዲ እስካን አድርጌዋለሁ እያለ ነው። ገልብጠን በዛች በነበረችበት ቦታ እናስቀምጣታለን። እዚች ጋር ነበር ያደረግናት። አሁንም ተመልሰን እዛች ጋር ነው የምናደርገው። እዚች ጋር እንደዚህ አድርገን እናደርገዋለን ማለት ነው። ዘን እንዘጋና ኖርማል አሁን በዚህኛው በከፊተኛው ያለውን እስካን ሆኗል። ይሄኛውን ስንጫነው ኮፒ ማድረጊያውን ስንጫነው የሁለተኛውም እስካን አድርጎ ባንድ ላይ ያወጣልናል ማለት ነው። አውጥቶልናል። ይኸው ሶሪ ካሜራውን ይዤው ነበር ይቅርታ። ያው እንደዚህ ሆነ ማለት ነው። አይዲያችን ከፊትም ከጀርባም ምንም ሳንታገል ባንድ ይወጣልን ማለት ነው። እሺ እንግዲህ ያው ውድ ተከታታዮቻችን እናመሰግናለን። ያው በሌላ አሁን ቴክኒካል ነገሮች እየጨረስን ነው። ወደ የሚታየውን ነገር ትተን ወደ እቃዎቹ እንገባለን። አድጎጂን ሰብስክራይብ፣ ላይክ፣ ኮሜንት አድርጉ። እናመሰግናለን።